ያው ይበላል ማለት ይሞታል ማለት ነው። አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ሲኖትራኩ መጥቶም ባቡሩን ገጭቶት በዚህ ሰዓት የደረሰው የትራፊክ አደጋ ደግሞ እጅግ በጣም አስገራሚና እጅግ በጣም አሳዛኝ 1 ሊትር ናፍታ 163 ብር ከ09 ሳንቲም እንዲሸጥ ተወስኗል። እና ትናንትና ብቻ በርካታ ዜጎቻችን በትራፊክ አደጋ ህይወታቸው እንዳለፈ ታውቃላችሁ። አሁን በዚህ ሰዓት የደረሰው የትራፊክ አደጋ ደግሞ እጅግ በጣም አስገራሚና እጅግ በጣም አሳዛኝ ነው። ሳሊተ ምህረት አደባባይ ላይ ባቡሩ መስመሩን ይዞ እየሄደ ባለበትም እንደምትመለከቱት ሲኖትራኩ መጥቶ ባቡሩን ገጭቶታል። ይህ እጅግ አስገራሚ የተባለ አደጋ ታዲያ ባቡር በራሱ መስመር ላይ እንደሚሄድ ይታወቃል። ሲኖትራኩ ግን እንግዲህ ባቡሩ ካለፈ በኋላ መሃል ላይ መጥቶ ገጭቶታል። በዚህ አደጋ ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን የወጣ መረጃ የለም። ይሄንን መረጃም ጉርሻ ፔጅ አጋርቶታል። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይሄንን ነገር እንደቀልድ ማየት የለብህም ብዬ ነው ማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጻፉ ይላላ መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው ይሄዳል። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተበልቷል። እነ አዶናይ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ አሁን መጣ መረጃ መሰረት 1 ሊትር ናፍታ 163 ብር ከ09 ሳንቲም እንዲሸጥ ተወስኗል። ክበሩልን።